ነቢዩላህ ሙሳ ከተሰጡት ተአምራቶች መካከል ሶስቱን ጥቀሽ። አንደኛ ዱላ ወደ እባብ መቀየር፣ አንድ ሁለተኛ እጃቸውን ብብታቸው ስራ አውጥተው ከዛ የሚያበራ እንደ ጨረቃ የሚያበራ እንዲያበራ ያደርጋሉ። ሶስተኛ ደግሞ ባህር ከፈሉ። በጣም ጎበዝ ነች። ማሻአላህ ማሻአላህ ማሻአላህ። በጣም ጎበዝ ኡሙ አይሰል አይሰል። እሺ ኡሙ አይሰል ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ይዘው የመጡት ትዕዛዝ በቀጥታ ቃል በቃል እያናገራቸው የምን ትዕዛዝ ነው? የአምስት ወቅት ሰላት። ጎበዝ ነች። ማሻአላህ። እሺ አብዱልከሪም አብዱልከሪም ከበድ ማለት አለበት። እሺ ለአብዱልከሪም ከበድ ማለት አለበት። አብዱልከሪም ከበድ አድርገው ቀለል ይበል። ቀለል ቢል አሪፍ። ማ ሁወ አጥወል አያ ፊ ኪታቢላህ በቁርአን ላይ ረጅሙ አንቀጽ ማን በመባል ይጠራል? አያቱ ደይን በመባል ይጠራል። በጣም ጥሩ። እሺ ጀማል ማ ሁወ አዕዘም አያ ፊ ኪታቢላህ በቁርአን አንቀጽ ውስጥ ታላቁ አንቀጽ ማን በመባል ይጠራል? አሁን የቀደሙ ረጅም በቀራ አይደለም፣ ሱራ አላልኩም፣ አያ ነው ያልኩት። አንቀጽ ታላቁ አንቀጽ ከሁሉም አንቀጾች ሁሉ በላጭ ታላቁ አንቀጽ አዕዘም አያ ፊ ኪታቢላህ። መልስ። አንድ ሁለት የመጨረሻ በቀራ ነው። ማ ሁወ አዕዘም አያ ፊ ኪታቢላህ። እኔ እስካሁን ምርጫ አልተሰጠኝም፣ ምርጫ ስጠኝ። እሺ ምርጫ ከሚሰጣችሁ በቃ ከዚህ በኋላ አድሚኖች ይመልሱት። አድሚኖች ትመልሳላችሁ። እስኪ ወንድ የሆነ አድሚን ኮሜንት ጻፈው። ለምን ከፈታችሁት? ኮሜንት ሳይከፈት መጻፍ የሚችል ሰው ካለ ይጻፍ። እሺ ለማንኛውም አድሚኖች ተቻሉ። ሞላ አድሚኖች እኮ ጎበዝ ናቸው። ያው አያተል ኩርሲ ገና ከመከፈቱ አዘጋጅተው ነው ኮፒ ፔስት ብቻ ነው ያደረጉት። ተመልከቱ፣ ባር ናቸው። አያተል ኩርሲ እሺ አያተል ኩርሲ በጣም ጎበዞች። እሺ ማን ነበር ቀጣይ? ኡሙ አይሰል። ቀላል ጥያቄ ነው ላንቺ። በቃ ለኡሙ አይሰል ቀላል ጥያቄ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የተላከው ነቢይ ማን ይባላል? በፊት ኢሳ ዓለይሂ ሰላም። እሺ አብዱልከሪም ከአረብ ነቢያቶች ሶስቱን ጥቀስ። ነቢዩላህ ሁድ፣ ነቢዩላህ ሳሌሕ፣ ሙሐመድ ሰለላሁ ዐለይሂ ወሰለም። ሌላ አለ ከአረብ ነቢያቶች ብለው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት? ሹዓይብ ጎበዝ ማሻአላህ። እሺ ጀማል ሙሳ ዓለይሂ ሰላም ያገባው የማን ነው? ሙሳ ዓለይሂ ሰላም ያገባው የማንኛውን ነብይ ልጅ ነው? የነብይ ልጅ ነው ያገባው። ማን ነው ያ ነብይ? ሹዓይብ ጎበዝ ማሻአላህ። እሺ ሰሚራ በቁርአን ላይ አንድ ሰው ያ ሰውዬ አንድ ነብይ ነው። ያ ነብይ ሰዎችን አስታርቃለሁ ብሎ ለማስታረቅ ገባ በሰዎች መካከል እና እንደ አጋጣሚ ሲመታው ጊዜ ድንበር ኃላፊውን ሰው ሞተ። በአንድ ቦክስ ሰው የገደለው ነብይ ማን ይባላል? አላውቅም። እሺ መልሽላት ኡሙ አይሰል።
ሟል ማን ይባላል? ያ ነቢይ አንድ ጊዜ መጥተው ፈወከዘሁ ዳሽ ፈቀባ አለይህ ዳውድ አይደለም። እሺ አብዱልከሪም ይመልስላችሁ። ሙሳ ወከዘሁ ሙሳ አለይሂ ሰላም። እሺ አሁን ቀጣይ ማን ነው? አብዱልከሪም ነው። አብዱልከሪም በአንድ ጊዜ የተላኩ ሁለት ነብያቶችን ጥቀስ። ሶስት በአንድ ጊዜ የተላኩ ነብያቶችን ያኔ ሶስት ነቢላህ ሉጥ ሉጥና ኢብራሂም በአንድ ጊዜ የተላኩ ናቸው። ሌላ ነቢላህ ዳውድና ሱለይማን። ሌላ ሃሩንና ሙሳ። በጣም ጎበዝ ማሻአላህ። ጀማል እሺ ወንድማማች ነብያቶች ማን ይባላሉ? ከወንድማማች ነብያቶች ሁለቱን ጥቀስ። ሙሳና ሃሩን፣ ዩሱፍና አዩብ። ላ ሰስተሃል። እሺ ሰሚራ ወንድማማች ነብያቶች ሌላ ማን አሉ? ይለፈኝ ኡማይሰል ወንድማማች ነብያቶች ከሙሳና ከሃሩን ውጭ እሺ ለአድሚኖች እድሉ ይሰጥ፣ ክፈቱላቸው። ወንድማማች ነብያቶች ለአንድ ነው የሚመልሱት። አንድ ልመልስ እንዳይሆን እስማኤልና ኢስሐቅ ያው ኮሜንታተሮች አይቻሉ። ኢስሐቅና ከማን ጋር? ከኢስማኤል ጋር አይደል? ኢስሐቅና ኢስማኤል ወንድማማቾች ናቸው፣ ምንም እንኳን ከሁለት እናት ቢወለዱም ማለት ነው። በጣም ጥሩ። እሺ ቀጣይ ባል ነበር ሰሚራ ነሽ? አብዱልከሪም ነው? አብዱልከሪም እሺ አባትና ልጅ ነብያቶችን ጥቀስ። ሶስት አባትና ልጅ ኢብራሂምና ኢስሐቅ፣ ኢስሐቅና ያዕቆብ፣ ያዕቆብና ዩሱፍ፣ ዳውድና ሱለይማን። ሌላስ ጨምር። ዘከሪያ እና ያሕያ። በጣም ጎበዝ። እሺ ቀላል ጥያቄ። አሁን ደግሞ ቀጥል ማለት ጀማል